ሶላታችንን እየሰገድን ሸይጣን መጥቶ ከወሰወሰን እንዴት ነው የምናደርገው? ባላስቸግራችሁ አጅሩን አብረን ለመካፈልና እንደዚሁም ይሄ ቪዲዮ ለሌሎች ሙስሊሞች እንዲደርስ 5 ጊዜ ኮፒ ሊንክ ማድረግ እንደረሱ ጀዛኩሙላሁ ኸይረን። ከነብዩ ሰለላሁ ዐለይሂ ወሰለም ትክክል በሆነው ሐዲስ አንድ ቀን ዑስማን ረዲየላሁ ዐንሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይመጣና እንደዚህ ይላቸዋል፣ ያ ረሱላላህ ሸይጣን በሰላቴ መጥቶ እያስቸገረኝ ነው እየወሰወሰኝ ነው ብሎ ይነግራቸዋል። ነብዩም ሰለላሁ ዐለይሂ ወሰለም እንደዚህ ብለው ይመልሱለታል፣ ይሄ ኸንዘብ ተብሎ የሚጠራ ሸይጣን ነው ይሉታል። ከዛም ነብዩም እንደዚህ ይሉታል፣ ሰላትህ ውስጥ እንደዚህ አይነት ነገር ከተሰማህ በግራህ ዞርና ምራቅህን ሳታበዛ ትንሽ አድርገህ 3ቴ ንፋ ይሉታል። ከዛም በአላህ 3ቴ ተጠበቅ ይሉታል። ምሳሌ እንደዚህ አይነት ማለት ነው። ወደ ግራ ዞራላችሁ፣ ከዛም በኋላ 3ቴ ትላላችሁ ማለት ነው። ከዛ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም አዑዙ ቢላሂ ሚነሽ ሸይጣኒ ረጂም አዑዙ ቢላሂ ሚነሽ ሸይጣኒ ረጂም 3ቴ ትላላችሁ ማለት ነው። ከዛም ዑስማንም ነብዩ ሰለላሁ ዐለይሂ ወሰለም እንዳዘዙኝ አድርጌ አላህ ሱብሓነሁ ወተዓላ አስወገደልኝ አሉ ይህንን ነገር። ስለዚህ ሶላታችንን ስንሰግድ ሸይጣን መጥቶ ካወሰወሰን ወደ ግራ ጎናችን ዞረን 3ቴ ምራቃችንን ሳናበዛ አድርገን አዑዙ ቢላሂ ሚነሽ ሸይጣኒ ረጂም አዑዙ ቢላሂ ሚነሽ ሸይጣኒ ረጂም አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ብለን ወደ ሶላታችን እንመለሳለን ማለት ነው። አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙ ሰዎች ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።